እንግዲህ የኔታ ዛሬ የመጣሁበት በተጨማሪ ምንድነው እንደሚታወቀው መላከ ሕይወት መላከ ብርሃንም መላከ ሕይወት ይባላሉ እና መላከ ሕይወት ወይ ደግሞ መላከ ብርሃን መምህር ሰናይ ስንሻው በገጠር ላሉ አብያተ ክርስቲያናት ብዙ እርዳታ ያደርጋሉ። ቀደምም እየነገሩ ነበርና ቤተ ክርስቲያናችሁ ሲሰሩ መምህር ሰናይ ለቤተ ክርስቲያናችሁ አስተዋጽኦ እንዳደረጉ ሰምቻለሁና ምን ያህል ገንዘብ ረዷችሁ? 21600 አበርክተዋል። 21600 ብር ለህንጻ ቤተ ክርስቲያኑ ማሰሪያ መጀመሪያ እንደውም ሲጀመር በሳቸው መቃረቢያ ተሰራ። እንደውም በጣም ጥሩ። ስለዚህ ህዝቡ ደስተኛ ነው ማለት ነው። እስከ ፍጻሜው ደግሞ በጣም አድርገው ደግሞ ወደ ያን ያህል መጀመሪያ 6000 ምናምን የሰጠው እንደገና እስከ 21600 ሆኗል። መጀመሪያ እንደው በስመ አብ ተብሎ መቃረቢያ የተሰራ በሳቸው ገንዘብ እሳቸው ናቸው የባረኩት። በሳቸው። አይ ጥሩ ነው። እንደው ዓላማ አድርገው የሚሰሩት ነገር አለ። ጌቴሴማኒ የሚባል በጎ አድራጎት ድርጅት መስርተዋል እና በሀገር አሜሪካ እውቅና አግኝቷል። በእሱ አማካኝነት ነው እየረዱት ያለ ጌቴሴማኒ በተሰኘው በጎ አድራጎት እና እኔም ካለሁበት ቦታ ከደብረ ማርቆስ ለአብነት ተማሪዎች ቤት ሰርተናል። ለመምህሩ ቤት ሰርተን አስረክበናል። ውሃ አስገብተናል። መብራት ያስገባንበትም ብዙ ቦታ አለና በዚህ በመቀላሞም የውሃ ጉድጓድ እንዳስቆፈሩ ሰምቻለሁ። እዚህ ከእርሶ ጋር የሚያገለግሉ አዲስ መምህር መጥተዋል። ለእሳቸውም የውሃ ጉድጓድ አስቆፍረው ተጠቃሚ ናቸውና ለእናንተም የውሃ ጉድጓድ አስቆፍረዋል ሲባል ሰምቻለሁ። እውነት ነው? በጣም እንጂ እውነት ነው። እስኪ አስጎብኙኝ። እስኪ እንግዲህ ሲነሱና የተቆፈረው የውሃው ጉድጓድ የትኛው ነው? የተጠቀማችሁበት ነው? የት ቦታ ይገኛል የሚለውን እስኪ እንጎብኘው። እስኪ እንግዲህ አደከምኩበት። ዛሬ ድካም የለም ዛሬ እሳቸው ስጦታ። የመላከ ብርሃነ ሕይወትን የተባሉ መላከ ሕይወት መላከ ብርሃን ችግር የለም ሁለቱም ተብለዋል። እሺ። እና ይሄው እውነት መላክ ስማቸው ብርሃን ነው። ሁለዚህ አንድ ቀን አይጠይም መልካቸው። ሁለዚህ መልካም ነገር አጥንት ያለመልማል፣ ክፉ ነገር አጥንት ያነግዛል የሚባለው ቀርቶ መልካም ነገር እንዲህ አድርገው እሳቸው ይሄን ያህል ዳምናው ዕለት ቤዛችን ከዚህ ዓለም ብትለየን ይህን ሰምተው ካህናቱ እንዳሉ እንግዲህ አጸዴ የተባለች ልጃቸው ተለየች። ለተማሪ ሁላ ውሃ ቀጅ ነበረች። ለእናንተ ውሃ ግን እንግዲህ ታለሙ ሽር አይሆንላትም ብለው እሳቸው ይህን ይቆፈር ተባለ። በአምናው ዕለት ክረምቱ ሲገባ ጊዜ ምንጭ ሆነ ተብሎ ቀረ። በዘንድሮ ዓመት ደረሰ፣ ተቆፈረ። ይህን የመሰሉ ወጣልና ዛሬ እስራኤል ሙሴን ውሃ ሲሉት ንሴብሖን እየደገመ ይሰጣቸው ነበር። ከዕለታት ከአንድ ቀን በደከመ ቀን ሙሴ ውሃ ቢሉት የወለደች እናት ያሳደገች ሞግዚት አረጋችሁኝ ብሎ ንሴብሖን ሳይደግም ቢሰጣቸው በእንተዚህ ተበዋ ኢየሩሳሌም ብሎ በደብረ ናባው ወድቆ ቀረ ይላል። ቢቀርም ይስተካከልልኝ ነው ዝም ትልቅ እና ሙሴ የተባለ ንሴብሖን እየደግም እና አሁን እኛም እንደዚህ ንሴብሖ እያልኩ ሳመሰግነው በዚህ እንግዲህ ይሄን የመሰለ ውሃ መጥቶልን በጣም ደስ ብሎን ተደስተናል። አሁን በጣም ጥሩ። ስለዚህ ታለሙ ሽሪትም እንደደከሙ ነግረውኛል። ውሃ ለመቅዳት ጉልበታቸው አይረዳቸውም። ወደ ቁልቁለት ወርደው ሽቅ ለመውጣትም አይመችም፣ ጊዜያዊ አይደለም ብለዋል እና አጸደ ማርያምን እግዚአብሔር አምላክ በአብርሃም በይስሐቅ በያዕቆብ አጠገብ ያስቀምጥልን። እሷ ነበረች ውሃ የምትቀዳልን። ስለዚህ ውሃ የምትቀዳላቸው በሕይወት የለችም ብለው ነው መምህር ሰናይ ይህን ውሃ ያስገቡላችሁ። አሁን እየተጠቀማችሁበት ነው? እየተጠቀምን። በጣም ጥሩ። ምናልባት ክረምት ስለሆነ በጋ ላይ ደረቅ የሚል ከሆነ ያ ሰውዬ የቆፈረላችሁ እንዲያስተካክለው እናደርጋለን። እስከ 20 ሺህ ብር ፈጅቷል አይደል? ይሄ ነው እንጂ እሱ ከዜናዊ ጋር አልተነጋገርኩም። እንደሚሰማ እንደዛ አካባቢ ነው የነገሩኝ። ደከመኝ እያለ ይሁን ሁላ ደንጋይ እያወጣ እሱም በጣም ሰውየው ማና እያደረገ ነው። ሮሮሮሮ ድንጋዩ ትልልቅ ድንጋይ ነው። እስኪ በጣም ጥሩ ነው። እንግዲህ ቀጣይ ላይ ድንችም
የበጋ ድንችም መጣል አለ ቦታ እንግዲህ ውሃ እዚህ ካለ ኧረ ምን አለ እስኪ ይሄ የእርሶ በቆሎ ነው እና እስኪ ያስጎበኙኝ እስኪ ግቢውን መላከ ብርሃን መምህር ሰናይ እያደጉበት ስለሆነ በዚህ በዳር ላይ ጭቃ እንዳይነካዎት። ይሄ በቆሎ የእርሶ በቆሎ ነው? የኔ በቆሎ ነው። የኔ ነው። እንደው ከተዘራ ምን ያህል ይሆነዋል ያስታውሳሉ? 2 ወር 2 ወር አይሞላውም። በሁለት ወር የሚገርም ነው። አሁን ማዳበሪያ አግኝቷል አይደል? አግኝቷል። እንደውም ዘንድሮ ማዳበሪያው ተወዷል መሰለኝ። ይሁን እስኪ እንግዲህ ዋናው ሰው ሰላም ይሁን። እሺ እንግዲህ ግቢውን እየጎበኘን ያለ ነው። ይሄ ሎሚ ነው? ብርቱካን ነው። ብርቱካን ነው ይሄ? አዎ። የሚገርም ነው። የሚገርም ነው። እስኪ ይቺ ቤት የማን ቤት ናት? ያጸዴ ናት እና ልጁ ነው ያለበት። መንግስቱ ነው ያለባት። አዎ። በጣም ጥሩ። እየሾ ነው ይሄ? አዎ ይሄ እየሾ ነው። እዚያም ደግሞ ብርቱካን አለች። ይሄው ኮክ ነው። እስኪ እንጎብኘው። የሚገርም ነው። እየሾ አትገዙም ማለት ነው እንግዲህ ይሄ በባላ ነው የተይዞ። አዎ ወደዚህ እንዳይከለክለን መንገድ እንዳይዘጋ። አዎ። ይቺ ብርቱካን ናት።